አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የአቡ ፈውዛን ዩቲዩብ ቻናል አድማጭ ተመልካቾች እንደምን አላችሁ? ሰላም ነው ወይ? ጤና ይስጥልኝ ብያለሁ። ክርስቲያን ሰዎቼ ሰላም በያላችሁበት እንደምን አላችሁ? ሁሉ ሰላም፣ ሁሉ መልካም ነው። ከኔ ጋር ሁሉ አማን አልሐምዱሊላህ። እንግዲህ ዛሬ በአዲስ ቪዲዮ መጥቻለሁ ማለት ነው። ዛሬ የመጣሁበትም ቪዲዮ ወይም አዲስ ነገር ምንድነው ካላችሁኝ እንግዲህ ቤት ጀምራችሁ ላቆማችሁ እንዲሁም ቤት ለመስራት ያሰባችሁ ሰዎች እንግዲህ ከዚህ በኋላ ስንት ብር ሊያስወጣኝ ይችላል፣ የቀረኝ ስራ ምን ያክል ብር ሊያስፈልገኝ ይችላል የምትሉ ጭቃ ቤት ሰሪዎች እንዲሁም ደግሞ ብሎኬት ቤት ሰሪዎች ምን ያክል ብር ላዘጋጅ ለምትሉት መልስ ሊሰጣችሁ ይችላል ብዬ ያሰብኩትን መረጃ ይዤላችሁ ቀርብ ያለሁኝ ማለት ነው። እንግዲህ ለአቡ ፈውዛን ዩቲዩብ ቻናል አድማጭ ተመልካቾች አዲስ ከሆናችሁ ሰብስክራይብ በማድረግ ነባሮች ደግሞ ላይክ በማድረግ እንግዲህ ልፋቴን በላይክ እንድታበረታቱኝ ስል በትህትና እየጠየኩኝ ወደ ዋናው ጉዳይ እገባለሁ ማለት ነው። እንግዲህ ለዛሬ ይዤላችሁ የመጣሁት መረጃ ብሎኬት ቤት ለመስራት ያሰባችሁ እንዲሁም የጭቃ ቤት ለመስራት እንግዲህ ብሎኬት ነው የመጀመሪያው የሚጠቅመው ብረት ማለት ነው። ብረት አርማታ ብረት ወይም ፌሮ ብረት አሁን ላይ እንግዲህ የሀገር ውስጡ እንዲሁም ደግሞ የቱርክ ብረት ስንት እየተሸጠ ይገኛል የሚለውን እንግዲህ በወሎ አካባቢ ከኬሚሴ እስከ ሀርቡ ባለው ሂሳብ አጥንቼ አማካኝ ዋጋ ይዤላችሁ ቀርብ ያለው ማለት ነው። እንግዲህ ብረት ባለ 8 ባለ 10 ባለ 12 እንዲሁም ባለ 14 ተብለው በቲክነስ በዝርዝር ይታወቃሉ ማለት ነው። ይሄም መረጃ እንግዲህ በማቀርብላችሁ ጊዜ ሚያዝያ 7 2018 መሆኑን ያው ይሰመርበት ወይም ደግሞ በዚህ ቀን መሆኑን እንድታውቁልኝ እያልኩኝ እንግዲህ ይሄንን የዋጋ ዝርዝር በወሎ ኬሚሴ እስከ ወሎ ኮምቦልቻ ደሴ ባለው ነው ማለት ነው። ይሄን ዋጋ ዝርዝር የሰራውላችሁ እንግዲህ ከሀገር ውስጥ ብረትና ከቱርክ ብረት የትኛው ይሻላል ብላችሁ ከጠየቃችሁኝ እግር መንገዳችሁን የቱርኩን ያው ብዙ ሰው ይፈልገዋል ወይም ተመራጭ ያደርገዋል። ይሄ ማለት ግን የሀገር ውስጥ አይረባም ማለት አይደለም። እጅግ በጣም ብዙ ፎቆች፣ እጅግ በጣም ብዙ ቤቶች በሀገር ውስጥ ብረቶች ነው የሚሰሩት። ነገር ግን ያው የቱርኩ ያው የውጭ ሀገር በሚለው የኛ ሰው በዛ ምክንያት የቱርኩን ይመርጠዋል እንጂ ያን ያህል ጥንካሬ እናንተ ኖሮት አይደለም። ግን የትኛውን እናርግ ካላችሁ የቱርኩን ብታደርጉ የሚል ሐሳብ ሰጣቸዋለሁ ማለት ነው። እንግዲህ በቱርኩ ብረትና በሀገር ውስጡ ብረት አንዱ ብረት ላይ ምን ያክል የሂሳብ ልዩነት አላቸው ካላችሁኝ ደግሞ አንድ ብረት ላይ እስከ 500 ብር ድረስ ልዩነት ሊፈጥር ይችላል። አንድ ብረት ላይ ለምሳሌ አሁን አንድ ብረት የሀገር ውስጥ 1000 ብር ብትገዙ የቱርኩን 1500 ብትገዙ 500 ልዩነት ማለት ነው። እንግዲህ 10 20 30 40 ልትገዙ ትችላላችሁ። ያ ማለት 500ን ታባዛላችሁ በብዛቱ ልክ ማለት ነው። ይሄ ማለት እንግዲህ ብሩ በዛው ልክ ሊበዛባችሁ ይችላል። ይሄንን ያው ታሳቢ አድርጉ ማለት ነው። እሺ በቀጥታ ወደ ሂሳቡ ስነግራችሁ ባለ 8 የሚባለው የሀገር ውስጡ ብረት 1250 ብር እየተሸጠ ይገኛል የሀገር ውስጡ። የቱርኩ ደግሞ 1400 ብር እየተሸጠ ይገኛል። ይሄ ማለት የ150 ብር ልዩነት አለው ማለት ነው። የሀገር ውስጡ ብረት ባለ 10ሩ ደግሞ ቲክነስ 1650 እየተሸጠ ሲገኝ የቱርኩ ደግሞ ባለ 10ሩ 1850 እየተሸጠ ይገኛል። ይሄ ማለት የ150 ብር ልዩነት አለው ማለት ነው። ባለ 12ቱ ብረት 2150 የሀገር ውስጥ የተሸጠ ሲገኝ የቱርኩ ደግሞ 2250 የ100 ብር ልዩነት እዚህ ላይ አለ ማለት ነው። ባለ 14ቱ ደግሞ የሀገር ውስጥ ብረት 3000 ብር የተሸጠ ሲገኝ የቱርኩ ግን 3500 ብር እየተሸጠ ይገኛል ማለት ነው። እንግዲህ ያው የተጋነነ እዚህ ላይ ልዩነት የላቸውም እና ምናልባት ባለ 14ቱ ነው 3000 የሀገር ውስጡ የቱርኩ 3500 ልዩነት ያለው ያ ነው። ከብዛት አንጻር ነው ትንሽ ዋጋ ሊጨምርባቸው የሚችለው እና በብረት ዙሪያ ይሄንን ይመስላል መረጃው። ከኬሚሴ እስከ ኮምቦልቻ ባለው ነው ይሄ ዋጋ እየተሸጠ የሚገኘው ማለት ነው። እና ብሎኬት ደግሞ ብሎኬት ባለ 13 ቴክነስ ከኬሚሴ እስከ ኮምቦልቻ ባለው ከ125 ብር እስከ 140 ብር ድረስ እየተሸጠ ይገኛል ማለት ነው ብሎኬት። ሌላው ደግሞ የውሃ ልክ ድንጋይ ከኬሚሴ አካባቢ ይሄ ኬሚሴ አካባቢ ነው። የውሃ ልክ ድንጋይ 6 ጎማ ፎርዋርድ ገልባጭ መኪና 10000 ብር ነው የተሸጠ የሚገኘው። በሲኖ ትራክ ደግሞ 10 ጎማ ከሆነ እስከ 25000 ብር ድረስ እየተሸጠ ይገኛል። አሸዋ ደግሞ በ6 ጎማ ፎርዋርድ
ገልባጭ መኪና 18000 ብር ነው። አንድ 6 ጎማ ፎርዋርድ መኪና አሸዋ አንዷ ቢያጆ 18000 ብር ነው። በሲኖ ከሆነ እስከ 40000 ብር ድረስ ነው ማለት ነው። ገረገንቲ ደግሞ በ6 ጎማ ገልባጭ መኪና ፎርዋርድ 6000 ሲሆን በትልቁ መኪና በሲኖ ደግሞ 11000 ብር ነው ኬሚሴ አካባቢ ተሽጠልኝ። ይሄም ራሱ በጣም ተጋኖ ባለበት ዋጋ ነው። አሁን በሰሞነኛው በጨመረው ያው መኪና ነዳጅ ስለጠፋ በጣም ጨምሯል። በውድ ነው በርግጥ የሚገዙት። ከዛ አንፃር ነው በጣም ልዩነት የፈጠረው እንጂ ይሄ አሁን 25000 ብር 40000 ብር መራችሁ የዚህ ግማሽ ነበረ ከጦርነቱ በፊት ማለት ነው። ይሄ አሁን ባለበት ዋጋ ነው የነገርኳችሁ። ሌላ ደግሞ ለጭቃ ቤት እንግዲህ ይጠቅማሉ የሰራሁት መረጃ የግርፍ ሽቦ ነው። እንግዲህ ቤታችሁን ካሰራችሁ አይቀር በጣም ብዙ ወጪ ነው የምታወጡት የጭቃ ቤት ስትሰሩ። እንግዲህ ክረምት ላይ ደግሞ ካላስገረፋችሁት ቤቱ ሙሉ በሙሉ ወጨፎ ይመታውና አፈሩን ያረግፈዋል። ጭቃው ሲረግፍ ከዛ በኋላ እንጨቱ ይቀራል። እንጨቱ እየተበላ ሲሄድ ቤቱ ይወርቃል። ያ ስለሆነ ቤታችሁን ማስገረፍ ይኖርባችኋል። ስታስገርፉ ግን ካለ ግርፍ ሽቦ ጥሩ ነው የምትሉ ሰዎች አላችሁ። ካለ ግርፍ ሽቦ ጥሩ አይደለም። በግርፍ ሽቦ ብታደርጉት መልካም። ምክንያቱም አንድ ቤት 3 ግርፍ ሽቦ 4 ግርፍ ሽቦ ነው ሊወስድ የሚችለው። እንግዲህ አንድ ግርፍ ሽቦ አንደኛ የሚባለው ከኬሚሴ እስከ ኮምቦልቻ ባለው እስከ 3000 ብር ነው አሁን ላይ በጭማሪው እየተሸጠ ያለው እስከ 3000። ሁለተኛው ደግሞ እስከ 2500 ነው የሚሸጠው። ስለዚህ 500 ልዩነት አለው ማለት ነው። አንደኛውን አድርጋችሁ 3-4 ፍሬ ገዝታችሁ በግርፍ ሽቦ ብታደርጉት የቤቱ እድሜ የማቆየት አቅም ያው አስተዋጽኦ ያደርጋል እና ችላ አትበሉት ማለት ነው። እንግዲህ ለዛሬ ይዤላችሁ የቀረብኩት መረጃ ይሄን ይመስላል። እንግዲህ ሀሳብ አስተያየት ሰጠናለህ ካላችሁ በጥቅሉ አሁን ባለው ይዘት በጣም አስቸኳይ አጣዳፊ ካልሆነ በስተቀር እንደው ባትገዙ ነው የምመክራችሁ። ያው ለጠቅላላ እውቀት እወቁት ለማለት ያክል ነው እየሰራሁት። አሁን ላይ ባትገዙት ይሻላል ወይም ይመከራል። ምክንያቱም ይሄ ጊዜ ሲያልፍ ይሄ ጦርነት ምናምን ሲረጋጋ ሲቆም የዋጋው ግሽበት ይስተካከላል ወይም ደግሞ እዛው ነባሩ ድሮ ቦታ ላይ ዋጋው ሊመለስ ይችላል። ስለዚህ በጣም ያጣድፍ ነገር ካልሆነ ባትገዙ ባትጀምሩ፣ የጀመራችሁ ደግሞ ለመጨረስ በጣም አስገዳጅ ካልሆነ እንጂ ባትገዙ ጥሩ ነው የሚል ሐሳብ ሰጣችኋለሁ። እንግዲህ ለዛሬ የጀላጣሁት መረጃ ይሄን ይመስላል። መረጃ የከተመቻችሁ ሐሳብ የከተመቻችሁ ላይክ በማድረግ አበረታቱኝ። የተሻለ ቪዲዮ እንድሰራ ሐሳብ አስተያየት ካላችሁ በኮመንት እንድሰራላችሁ የምትፈልጉት ማብራራት የምትፈልጉ በኮመንት ጻፉልኝ። እንግዲህ ለአቡ ፎዛን ዩቲዩብ ቻናል አድማጭ ተመልካቾች አዲስ ከሆናችሁ ሰብስክራይብ በማድረግ ነባሮች ላይክ በማድረግ አበረታቱኝ እያልኩኝ ከወዲሁ እሰናበታለሁ። ቪዲዮውን በትክክል እስከመጨረሻ ስላዳመጣችሁ እጅግ በጣም አድርጌ አመሰግናለሁ። በሌላ ቪዲዮ ተመልሰን እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ጤና ይስጥልኝ ብያለሁ።